ባለፈው ስለ ጀነራል ሪኳየርመንትስ አውርቻለሁ። አሁን ደግሞ ስለ ስፔሲፊክ ሪኳየርመንትስ እንሄዳለን ማለት ነው። ስለዚህ በዛው አጋጣሚም ስለ 100 ሜትር ማወቅ አለባችሁ ማለት ነው። አንድ ፋርማሲ ተቋም ከሌላ ጤና ተቋም ከመንግስት ቢሆን ከግል ከክሊኒክ ቢሆን ከሆስፒታል ማለት ነው 100 ሜትር መራቅ አለበት። ከ100 ሜትር የራቀ በሆን የግዴታው ነው ማለት ነው። ይህንን ማወቅ አለባችሁ ከመክፈታችሁ በፊት። ስታንዳርድ ፕሪስክሪፕሽን ፔፐር የምንለው ምን ማሟላት እንዳለበት እዚህ ጋር ተቀምጧል። ሶ እኔ አሁን ቀጥታ ፔፐሩን ባሳያችሁ የተሻለ ይመስለኛል። የምታዩት ስታንዳርድ ፕሪስክሪፕሽን ነው ማለት ነው። ስለዚህ እነዚህ ነገሮች እንግዲህ መሟላት አለባቸው ማለት ነው። እንደምታዩት እዚህ ጋር ፉል ኔም፣ ኳሊፊኬሽን፣ ሬጅስትሬሽን፣ ሲግኔቸር፣ ዴት የሚለው መሟላት አለበት የፕሪስክራይበሩ ማለት ነው። እዚህ ጋር ደግሞ ዲስፔንሰሪ ነው ማለት ነው። አንዳንዶች የማይሞሉት አለ። እኔ በራሴ ባየሁት እኔ ራሴ ያየሁት የአንድ የሆስፒታል እንትን ፕሪስክሪፕሽን አይቼ ነበረ ከግል ተቋማት ላይ የሚሄደው ማለት ነው። እዛ ፕሪስክሪፕሽን ላይ ሌሎች ፋርማሲዎች የተቸገሩ ነበረ። ግል ተቋማት ፋርማሲዎች ማለት ነው። ከሆስፒታል የሚመጣላቸው ፕሪስክሪፕሽን ሙሉ ለሙሉ ፊል የተደረገ አይደለም። በተለይ ፕሪስክራይበሩ ማለት ነው ስሙ የማይጻፍ አለ፣ ጭራሽ ምንም ያልተሞላ አለ። ይሄ ነገር የተሟላ ፕሪስክሪፕሽን ልንለው አልችልም። ስለዚህ እናንተ እነዚህ በትክክል መሞላታቸውን ቼክ አድርጉ። ደግሞ እንግዲህ ትራንስክሪፕሽን ፔፐር የምንለው አለ። ይሄ ትራንስክሪፕሽን ፔፐር አንድ ፋርማሲ ፕሮፌሽናል የሚሞላው ነው ማለት አንድ ታማሚ መጥቶ ወደ ግል ፋርማሲ ለምሳሌ ያን ፕሪስክሪፕሽን ይዞ ሲመጣ መድኃኒት ላይኖር ይችላል። ሜቢ ያ መድኃኒት ከሌለ እሱ ጋር ማለት ነው ትራንስክሪፕሽን ፔፐር እንግዲህ እንደምታዩት ሊሰጠው ይችላል ማለት ነው። ሜቢ እንደዛ ሊደረግበት የሚችልበት ኮንዲሽን አለ። ናርኮቲክ እና ለሳይኮትሮፒክ መድኃኒቶች የተለየ ፕሪስክሪፕሽን ፔፐር ነው ያለው ማለት ነው። ለምሳሌ ቀይ ፔፐር ከሆነ ናርኮቲክ ነው፣ እንዲሁም ሰማያዊ ከሆነ ደግሞ ለሳይኮትሮፒክ ሳብስታንስ ነው የሚል ማለት ነው። ስለዚህ በእነዚህ ፔፐሮች ብቻ ነው መስጠት ያለብን ማለት ነው። ሌላኛው ናርኮቲክ እና ሳይኮትሮፒክ ሳብስታንሶች ዲስፔንሲንግ ሞር ዛን ዋን ናርኮቲክ ድራግ አይቻልም። ለእያንዳንዱ አንድ ናርኮቲክ ወይም ሳይኮትሮፒክ ሳብስታንስ ለየራሱ የቻለ ፔፐር ነው የሚኖረው ማለት ነው። ሌላኛው ማወቅ ያለባችሁ ፕሪስክሪፕሽን ፔፐር ለ30 ቀኑ ነው ስታንዳርዱ የሚቆየው ማለት ነው። ፎር ዴት ፕሪስክሪፕሽን ኤንድ 15 ቀን ደግሞ ለናርኮቲክ እና ለሳይኮትሮፒክ ሳብስታንስ ነው ፕሪስክራይብ ከተደረገ በኋላ ያ ፕሪስክሪፕሽን የሚያገለግለው ለናርኮቲክ እና ሳይኮትሮፒክ 15 ቀን ነው። ለስታንዳርዱ ደግሞ ለኖርማል ለሆነ መድኃኒት 30 ቀን ይሆናል ማለት ነው። ይሄ ነው ይመስላል።